ሰላም ሰላም ውድ የዩቱብ ቤተሰቦቼ እንዴት ናችሁልኝ? ባላችሁበት ሰላማችሁ በዝዝት ይበልልኝ እና ውዶቼ በአዲስ ቪዲዮ ዛሬ ከች ብያለሁ። ቪዲዮን ማየት ጀምሮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እና ሁላችሁም ባላችሁበት ቦታ እግዚአብሔር ይጠብቃችሁ፣ ሰላማችሁ በዝዝት ይበል እና ዛሬ ውዶቼ በአዲስ ቪዲዮ ከች ብያለሁ። ቪዲዮስ ምንድነው ካላችሁ ያው አንዳንድ ነገሮች በአብርሽና በሩታ ያለውን ነገር ለመናገር ነው። ያው የሚዲያ ሰው እስከሆነ ድረስ ያው አንዳንዴ አስተያየት መስጠት ግድ ይላል። አስተያየት ለመስጠት ነው እና ምንድነው ካላችሁ የሆነ ቪዲዮ አይቼ ነው እና ምንድነው ዴቭ አንገት የአብርሽ አንገት ላይ ያለውን ሀብሉን ልበጥ ሲል እምቢ ብለዋል። እና ወዶቼ እናንተስ ምን ትላላችሁ? ሀብሉ ላይ ምን ያለ ይመስላችኋል? በእርግጥ እንደኔ እንደሚታሰበው ከሆነ የሆነ ምክንያቱም የመንፈስ አሰራር ነው ተብሎም ከታሰበ የመንፈስ አሰራር ለምሳሌ ይሄንን መስቀል እንኳን ይሄ እንትኑን የአንገት ሀብሉን ቢያወልቅ ራሱ እንትን ሊለው አይችልም፣ ሊለቁ አይችልም። ምክንያቱም በመጀመሪያ በሁሉም በየእምነቱ ነው፣ ወይ ጸበል ሊወስዱት ይገባል፣ ወይ ደግሞ በየእምነታቸው ሊጸልዩለት ይገባል። እንደዛማ ቢሆን ኖሮ እኮ አንድ ሰው የሆነ ደገምትም ሆነ ምንም ተደርጎበት የተደገመበት ነገር አንስተንለት መንፈሱ ይሄዳል ማለት አይደለም። በመጀመሪያ ደረጃ ጸሎት ነው የሚያስፈልገው። እና ደግሞ አንዳንዴ ሳስብ እውነትም እየመሰለኝ አይደለም። እውነተኛ የሆነ ነገር እኮ ዝም ብሎ በሚዲያ ላይ እንደዚህ ይባላል ማለት ከባድ ነው። እና ምን ልላችሁ ነው አንዳንዴ እኔ ዶም ዴቭ ያስተውላል ብዬ ነበረ። ለምሳሌ በሚዲያ ማውጣት ሳይሆን ይሄን ከተጠራጠሩ ምን ካሉ እሱን ወስደውት ወንድሙን ወስደው ቡዜን ብትሆን ወንድሟን ወስደው ሁለቱም ተመካክረውበት ተነጋግረውበት እሱን ወደ በእምነታቸው ወይ ጸሎት ወይ ደግሞ ቤት ጸበል ቢወስዱትና ከዛን ሀብሉን ቢሆን እንደዛ ይላልና ካያችሁት ሀብሉን ለመበጠስ ሲል ዴቭ እምቢ ብሏል። እሱም ሩታንም ካያችኋት እምቢ ብላለች። እኔ ግን ዝም ብዬ ሳስብ ድራማ እየመሰለኝ ነው። እንዴት አንድ ሰው የቤቱን ገመና በአደባባይ እኮ ገመና ብዬ የማስበው ምክንያቱም ሩታን ብትሆን በዚህ ልክ በአደባባይ ላይ ቪዲዮ እየተቀረጸ መረጃ እየተያዘባት እንዴት ነው ይሄን ነገር ልታረግ ትችላለች ብላችሁ የምታስቡት? እናንተስ ብትሆኑ ምን ትላላችሁ? እኔ ምንም እየተዋጠልኝ አይደለም። እኔ ዝም ብዬ ሳስብ ድራማ እየሰሩም ይመስለኛል። አንዳንዴ ካያችሁት አብርሽ እኮ የሆነ አንዳንድ እውነተኛ ነገር ይናገራል፣ ያስተውላል። አንዳንዴ ነው ውስድ የሚያደርገው እና እንደኔ ፊልም እየመሰለኝ ነው፣ ማብቂያ የሌለው ፊልም ማለት ነው። እና በአንድ በኩል አንድ ሰው ሩታ ታሳዝነኛለች። እንዴት ካላችሁ አንድ ሰው በግድ ፍቅር በምናምን የሚሆን ነገር አይደለም። እሱ እኮ የዛኔ ነው አብሯት መቀጠል ቢችል ኖሮ የዛኔ እርጉዝ ሳለች። አንድ ሴት በእርግዝና ሰዓት ብዙ ነገር ያስፈልጋታል። በዛን ሰዓት ነበረ ይቅርታ ተባብለው መኖር የሚችሉት። ግን ካለፈ በኋላ ጭራሽ ከወለደች በኋላ አሁን ደግሞ አስቡት። የሰው ልጅ በችግሩ ጊዜ ነው ከጎኑ መሆን የምንችለው። የዛኔ እርጉዝ በሆነችበት ሰዓት ከጎኑ ያልሆነ ሰው እንዴት ነው አሁን ላይ በግድ የኔ ሁን ማለት ከባድ ነው። እና አንድ ወንድ ደግሞ አንድ ሴት አልፈልግሽም ካለ በቃ አልፈልግሽም ብሎ ካፉ ከወጣ በቃ እንደማይፈልጋት ነው። አዎ ልጅ አለ በመሀላቸው። ልጃቸውን ደግሞ በፍቅር ምናምን ማሳደግ ይችላሉ፣ ሁሉም በየፊናው እየኖረ ማለት ነው። እና እኔ ይሄንን ነው የምለው። እናንተስ ውዶቼ ምን ትላላችሁ? አንዳንድ ጊዜ እኛ ሰው ስንባል ማስተዋል የሚባል ነገር ይጎለናል። ምክንያቱም አናስተውልም።
ሁላችንም እከሌ ጀግና እንትና ጀግና ምናምን ነው እንጂ የምንለው መጀመሪያ ይሄ ለምን ምናምን ማለት ይጠበቅብናል። እና እኔ የምለው የሩታም ደጋፊ ልትኖሩ ትችላላችሁ፣ የአብረሽም እና በጣም ምክር ራሱ የሚያስፈልጋቸው ነው የሚመስለኝ አንዳንድ ጊዜ ማለት ነው። እና ውዶቼ ለዛሬ እኔ ይሄንን ነው ማለት የምችለው። እና እስቲ እናንተስ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? እውነት አሁን ሀብሉ ቢበጠስ ወደ ሰላሙ ይመለሳል ነው የምትሉት? ወይስ ሀብሉ እንደዛው አንገቱ ላይ እንዳለ ከሩታ ጋር እንደዛው ውዞፍ እንደሆነ ፈዛዛ እንደሆነ አብሯት ቢቀጥል ይሻላል ነው የምትሉት? እስቲ ከየትኛው ወገን ናችሁ እናንተ? የእኔን ሀሳብ እንግዲህ አስቀምጬላችኋለሁ። የእኔ ሀሳብ ምንድን ነው እንዳልኳችሁ መስቀሉም ሀብሉም መበጠስ ምናምን ሳይሆን እንትን ማለት ያለበት እኔ ብዬ የምለው በቃ ሁሉም አሉ ወንድሞቹ ምናምን ሁሉም በየጸሎታቸው ቢያስቡትና ከዛም በኋላ ወደ ጸበል ከሆነ መውሰድ ጸሎት የሚያስፈልግ ከሆነ ጸሎት እንደዛ ብዬ ነው ማሰበው። ከዛን ሀብሉን መበጠስ እንደዛ ብዬ ነው ማስበው። እና ሀብል ምን ልል ፈልጌ ነው ሀብሉን ብቻ መበጠስ ምንም ዋጋ የለውም ማለት ነው። ውዶቼ ለዛሬ ይዤ መጣሁት ይሄንን ይመስላል። እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ይብዛ። እስቲ የእናንተንም አስተያየት ኮሜንት ላይ አስቀምጡልኝ። ከዛን እስቲ ሁላችንም የየራሳችን ሀሳብ ስላለን እና እስቲ ፊልምም ከሆነ እንግዲህ እግዚአብሔር ይርዳቸውና በሰላሙ ይፈጸም ብዬ ነው የምለው። እወዳችኋለሁ። ቻው ቻው።